የዘላለም ሕይወት። ስለ ዘላለም ሕይወት ጠይቆ በመጨረሻው መሄዱ ርቆ ከብዶት መከተል ንብረቱን ሽጦ ከላይ ለማግኘት ከምድሩ አብልጦ ከተከተሉት ያሉትን ሰምቶ ለሰው አይቻል በፍጹም ከቶ ጴጥሮስ ጠየቀ ለተከተሉት ምን ድርሻ አለን በዳግም ምጽአት? የምድሩን ነገር ሁሉን ትተናል በዚያኛው ዓለም ምን ይቆየናል? ጌታ ሲቀመጥ በትልቅ ዙፋን ሁሉን የተዉት ያዩታል በዓይን። የተውከው ካለ ስለ ወንጌሉ የሚጠብቅህ ሙሉ በሙሉ የክብር አክሊል ትቀዳጃለህ ከክብር ወደ ክብር ትሻገራለህ። 100 እጥፍ በምድር ይጠብቅሃል የእርሱን ሕይወት ያካፍልሃል። ፊተኛ ሆነው የጨረሱቱ ይደሰታሉ ለአብ መንግሥቱ። ኋለኞች ግን ዋይታ ሲሰሙ በጌታቸው ፊት ለፍርድ ሲቆሙ መንግሥተ ሰማያት የሁሉ ናፍቆት የተከፈተች በክርስቶስ ሞት ሰውን የሚያስገባ ባለቤት አላት። በልፋት ሳይሆን በቸርነቱ ነው። ማልዶ የወጣ ሥራ ሊቀጥር በ3 ሰዓትም እንዲሁ ነበር። በ6 ሰዓት ደግሞ በ9 በ11ኛው ብሎ አመለጠኝ። ተቀጥሮ ሰርቶ 1 ሰዓት ብቻ እኩል ሲከፍለው ሆነ ጥላቻ። ከፋዩ ቸር ነው ምን ቸገራችሁ እኔ ብከፍለው ሲል መልስ ሰጠ ለተቃዋሚው። ገንዘቡ የኔ መብቱም የኔ ነው። የተጠሩቱ ብዙዎች ሳሉ የተመረጡት ጥቂት መባሉ ያሳስበናል ጎበዝ እንንቃ። ለሚያልፈው መኖር እንግዲህ ይብቃ። የዘብዴዎስ ሚስት ምድራዊ ሐሳብ ለሰማይ አምላክ እንዴት ነው የሚቀርብ? አንዱ በቀኝ አንዱ በግራ ይሁኑ ስትል ጠየቀች ደፍራ። ጌታም መልሶ የምትለምኑትን ስለማታውቁ የወዲያኛውን ከኔ ጠይቁ። የምጠጣውን ትጠጣላችሁ፣ የምጠመቀውን ከፈለጋችሁ በቀኝ በግራ የሚያስቀምጥህ ስለ ዘላለማዊ አለ አባትህ። 10ሩም ወዲያው ተቆጡ፣ ከዓለም ነገር ሁሉም አልወጡ። የዓለም ሰዎች ሥልጣን ፍለጋ ይጋደላሉ ሲመሽ ሲነጋ። ከእናንተ መሃል ታላቅ ለመሆን የሚፈልግ ካለ ታናሽ ሰው ይሁን። የሰው ልጅ ጌታ የመጣው እኮ እኛን ለማዳን ከሰይጣን ምርኮ። አገልጋይ ተብለው የሚገለገሉ የቃሉን እውነት ችላ የሚሉ የወዲያኛውን ያላስቀደሙ ለቀሪው ዓለም ይሽቀዳደሙ። ከተከተሉት ሁለቱን ላከ የተጻፈውን እየሰበከ። አህያ ተስሮ ታገኛላችሁ እኔ ብያለሁ አምጡት ፈታችሁ። እኛን ሊፈታ የመጣው ጌታ እየፈጸመ ትንቢት በተርታ። የተፈታ ሰው የጌታ ነው ዓለምን ክዶ የሚከተለው። ለአህያይቱ የተደረገው በመጨረሻ ደግሞ ላንቺ ነው። አይታው ማታውቅ የክብር ቀኗ ያኔ ነበረ መላ ዘመኗ። ለእኔም ላንተ አንድ ቀን አለ በቀራንዮ እርሱ በዋለ። የእርሱ መከራ ለእኛ ደስታ ሆኖ እናያለን በውርደት ፋንታ። በሆሳዕና ልብስ ያነጠፉ በስቅለቱ ቀን እየገረፉ ይሰቀላሉ እንደ ወንበዴ። የሰዎች ነገር እንዲህ ነው እንዴ? ብሩክ ባሉበት መልሰው ርጉም ሎቱ ስብሐት ለዘለዓለም። ሰው የተባለ ግብሩ እንዲህ ነው። አንድ ቀን ሲሾም ወዲያው ሲያወርደው። አወ የሰው ዘር የወደቀው ከሀ እስከ ፐ ተለዋዋጭ ነው።